አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የመዲዩት ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ ብላችሁ አልሐምዱሊላህ። ባላችሁበት ሰላማችሁ ብዝት ብዝት ይበል እያልኩኝ ማለት ነው። በመጀመሪያ እኔ በጣም ነው የማመሰግነው ከምላችሁ በላይ ማለት ነው። እና ጀዛኩሙላህ ኸይር አላህ ጀዛችሁን ይክፈላችሁ። ቤተሰብ ያልሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን ቤተሰብ የሆናችሁ ደግሞ ደወል ምልክቷን በመጫን ምንጊዜም ከኔ ጋር አብሮነታችሁን አሳዩኝ ማለት ነው። ሰብስክራይብ አድርጋችሁ ላይ የምትከታተሉኝ ኮሜንታችሁን በሙሉ አንብቤያለሁ። በጣም የማመሰግነው እንደዚህ ታበረታቱኛላችሁ ብዬ አላሰብኩም ነበር እና ትለያላችሁ። በጣም የምትገርሙ ቤተሰቦች ናቸው ያላችሁ እና እኔ እናንተን የሚመስሉ ቤተሰቦች ስላፈራ በጣም ደስተኛ ነኝ አሁን ላይ ማለት ነው። እና ምን ልላችሁ መሰላችሁ ዛሬ ማለት ነው ባለፈው የሆነ ቪዲዮ ለቅቄ ነበር እና እዛ ላይ ብዙዎቻችሁ እንደሞከራችሁት ነግራችሁኛል። ለውጥም እንዳያችሁበት ነግራችሁኛል። ያላዩትም ደግሞ እንዲያዩት እንዲጠቀሙበት ሸር በማድረግ ተባበሩኝ ማለት ነው። እና ደግሞ ዛሬ ወደ መጣሁበት ወደ አዲሱ ቪዲዮ ስገባ ማለት ነው። ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ ያደረጋችሁ ካላችሁ ደግሞ የደወል ምልክቷን ያልተጫናችሁ የደወል ምልክቷን ተጭናችሁ የምንጊዜም የኔ ቤተሰብ እንድትሆኑ እላለሁ ማለት ነው። ምንጊዜም የምለቃቸው ቪዲዮዎች ወደ እናንተ እንዲደርሷችሁ ማለት ነው ጋብዛችኋለሁ። አሁን ላይ የመጣሁትኝ ትልቅ ነገር ላስተምራችሁ ማለት ነው። በጣም ትልቅ ነገር እኔ የተማርኩበት ምን ይላል መሰላችሁ? የሀገሬ ሰው ሲተርት ምን ይላል? ብልጥ በሰው ይማራል፣ ከሰው ይማራል ማለት ነው። ሞኝ ደግሞ በራሱ ከደረሰበት በኋላ ነው ሞኝ ተምሮ ለሌሎች ሊደርስ የሚችለው። አሁን እኔም ልክ እንደዛ አንድኛቱ ነኝ ማለት ነው። እንግዲህ ሁለቱን ካልኳችሁ መሀል አንዷ እኔ ነኝ። እና ምን መሰላችሁ? ሰሞኑን የሆነ ፖስት አድርጌ ነበር የሆነ ፎቶ። እነዛ ላይ ደግሞ ገብታችሁ ኮሜንት ለጻፋችሁልኝ፣ ዱአ ላረጋችሁልኝ በጣም የማመሰግነው። ትለያላችሁ የብር ወላሂ እኔ ቃል የለኝም ለእናንተ ማለት ነው። እና ምግብ የማትበሉ ሰዎች በተለይ ብቻችሁን የምትሰሩ ሀበሻ ሰዎች ሀበሻ የመዳም ቅመሞች ማለት ነው። እንዲሁም ደግሞ ሀገር ውስጥም የትም ቦታ ሆናችሁ የምትሰሩ የኔ አይነት ሰዎች እንዳላችሁ ባለሙሉ ተስፋ ነኝ። እናንተ ምን ማድረግ ነው ያለባችሁ? ምግብ ብሉ እህቶቼ። ሞኝ በራሱ ሲደርስ ይማራል። ገባችሁ? ብልጥ ደግሞ ከሰው ይማራል። ይችን ነገር በጣም ደጋግምኳት እና ልብ ብላችሁ አዳምጡ። ጠዋት ትነሻለሽ፣ ትሰግጂ እንደው ትሰግጃለሽ፣ ጸሎት ታደርጊ እንደው ጸሎት ታደርጊያለሽ። በሉ አልበሉም፣ ተሰራ አልተሰራም፣ ምን ቀረኝ አልቀረኝም፣ ያንቺ ወር ትዝ አይልሽም። ሌሽ እንደዛ መሆን የሌለበትም። ትነሻለሽ፣ ሱብሂ ላይ ትሰግጂ እንደው ትሰግጃለሽ፣ ትጸልይ እንደው ትጸልያለሽ ብያለሁኝ። ከዛ በኋላ እስከምትሰግጂ ድረስ ገላያሽን ወልማት ቢስሚላ ክፈችውና ውሃ አድርጊበትና ይፍላ። ሰግደሽ እስከምትመጪ ወይም ጸለይሽ እስከምትመጪ ድረስ ወይም ተጣጥበሽ እስከምትመጪ ድረስ ያ ውሃ ይፈላል። ዳቦ ወይም ሆነ ነገር ይኖራል፣ ወይም ብስኩት ነገር። መጀመሪያ ሀቢብቲ መጀመሪያ ራስሽን ካርሜ። ከዛ በኋላ ነው ስራ ስትሰሪ የምትችይው። በባዶ አንጀትሽ አላሻተበት መቀነት አለ ክሬም ወገብሽን ሻብ ታደርጊያለሽ። ሲርብሽ የማታውቂም ስራ ስትሰሪ በኋላ ስራ ከፈታሽ ስራሽን ከጨረስሽ በኋላ ትዝ ይልሻል። ናግባ ቤት ይገባል ታጥፎ ውሎ እንዲህ እኮ ተላትሟል እኮ ጀርባሽና ጨጓራሽ ልብሽ አንድ ሆኗል ማለት ነው። ተላትሟል። ቤት በኩል ይግባ። እሺ ምግብ አትብሊ፣ ውሃ ጠጪ። በቃ ምግብ አይበላኝም አይርበኝ የምትይ ከሆነ ውሃ ጠጪ። ትንሽ የሸራሽ ዳቦም ትሆን አችን ብይ ማስቲካ ካለ ማስቲካ ብይ። ሀላስ ያኔ ይርቦሻል። ያኔ ትበያለሽ። ቆይችን አጽድቻት ይችን ቁርስ ሰርቻት ለመሐመድ ይሄን አድርጌው ለከበደ ለመዳም ስትይ እሳት ቤቱ ያለሽ በኋላ ስራ ስትጨርሽ ጠፋ አንጀት እጠራቀምና እሳት ቤት ስትቀሪ ትሄጃለሽ ሐኪም ቤት። እሱንም ኦ ብለሽ ሐኪም ቤት ትሄጃለሽ። ምግብ አትበይም። ጨጓራ እንደዚህ ስም አስወጥተሽ ትመጫለሽ። ግን ሰግነ ቤትሽ ጠርቅ አድርገሽ ከበላሽ የምን ስም ማስወጣት ነው?
ጤነኛ ትሆኛለሽ፣ ራስሽን ትጠብቂያለሽ፣ ንቅት ትያለሽ። አትበይም። እነሱ ምናሻቸው አትብሊ ህሊ ወሊ በላሽ አልበላሽ ጉዳያቸው አይደለም። ስራቸው ይሰራላቸው። ቤት ቆሽሾ አዩ መተው አፋቸው ውስጥ የሚከቱት ነገር አይጡ። ሌላ ዜጎች እሳ እችን እቃ እንደዚህ ያደረሰች ከፈተች ትበላለች። ያቺ ምን ትሆናለች? ጤነኛ የኢትዮጵያ ቅመምሳ ሰርቻት በአፍጢማ ጥርግ አድርጋ ስትሰራ ትውላለች። ሀበሻ እኮ አሰራም ትባያለሽ። እችኛቱ ግን ቀልድ የምትለው ግን ራሷንም ጠብቃ ክብሯንም አስጠብቃ ጤናዋንም ጠብቃ ትሰራለች ትባያለሽ። አንቺ ግን አፈርድሜ ስግጭቱ ያለሽ ትሰሪያለሽ አትባይም። ሰርተሽ ራሷ አትመሰገኝም። ከስንት አንድ ሚዲያሞች በመስተቀር አይመሰግንሽም። ይህ ሁላ የምልበት ምክንያት ምንድን ነው? ምግብ በሽተኛ አትሁኚ። አይሰራ ቀስ ብለሽ ስሪ። መጀመሪያ ራስሽን ካርሚ። ራስሽን ከካደምሽ በኋላ ለሰው ከዳማ ልትሆኝ የምችይው ከዳማ ሰምተሽኛል አይደለም? አገር ውስጥም ያለሽ ከሀገር ውጭም ያለሽ ብይ ብቻዬን ነኝ እህል አይበላኝም አይገባልኝም ገለመኔ 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 ታዩ። እሺ እኔ ሰሞኑን አሞኝ ሐኪም ቤት ሄጄ ነበር። ሀበሾች ሁላችሁም ሀበሻ ታሞ ሲመጣ በቃ ምግብ አትበሉም። ምግብ ስለማትበሉ እናንተ ምንድነው ሀበሾች ጠቅላላ አንድ አይነት ናቸው። ህመማችሁ ሀበሻ አንድ አይነት ነው። ይሄ ለእኛ ሞታችን ነው። የምር ለምን ደግሞ አንበላው እንዴ? ብሉ። ፍሪጅ ውስጥ ከሌለ ምግብ አምጡልን በሏቸው። ወላሂ ላዝም የምሬ ነው። ያምጡላችሁ፣ ብሉ፣ ተመገቡ፣ ስሩ። በበላችሁ ልክ ትሰራለች። ሳትበይ ግን አንጀትሽን በክሪም ጣፍ ነገሽ ታስራለሽ። የመቀነት አለ ያን አታውቂውም። ያ መቀነት ፍተት ሲባል ልብ ክድት በኋላ ሞት ኮርኩ ለቤተሰብ ዲያ እዚህ ጋር ሞት ሽላት ኖር ሽላት አይመለከታትም። ብቻ ስራዋስ በስነ ስርዓት ይሰራልሽ። እንዲህ አይነት ደግሞ ፈሪ ካለሽ ደግሞ እየሞትሽም ቁጭ ብለሽ ትሰሪያለሽ። በቃ እስከምትወርቂ ራስሽን ስተሽ እስከምትወርቂ ድረስ መሆን የለበትም። ከኔ ተማሩ እምላችሁ ለዚህ ነው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉኝ። ላይክ ያደረጋችሁ ላይክ፣ ኮሜንት አስቀምጡልኝ። አስተያየታችሁን እስኪ ደግሞ በዚህ ቪዲዮ አስቀምጡልኝና የአሁኑን እይታውን አይቼ የኔ ህይወት ታሪክ ያስተምራችኋል ብዬ ስለማስብ ወደፊት አቀርብላችኋለሁ እና በዚህ ቪዲዮ 1000 መግባት ትፈልጋለች የኔ ውዶች ትለያላችሁ እና ሸር በማድረግ 1000 ያስገቡኝ። ኢንሻአላህ በቅርቡ ደግሞ አዲስ ነገር